መጋላ ደቻቱ አካባቢ ነው ተወልጄ ያደኩት። ቆንጆ ለመሆን ምን አነሳሳሽ? ምንድነው ላለው ፊቱ ወደዛ ነው ማለት ይሁን ይሄ የሚያክል ነገር ይዞ ዝም ብሎ እንደዚህ ይያለ እንዴ በመስኮት ገብቶ ተመልሼ አንተ ጋር ከመጣሁ ውሻ ብለህ ረግጠህ ከቤት አስወጣኝ። ተመልሼ ከመጣሁ እኔ ውሻ ነኝ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የዚህ ቻናል ተከታታዮች አሪፍ አዝናኝ ቪዲዮዎች ወደ እናንተ ይቀርብ ያለ ይህንን ቪዲዮ እስከ መጨረሻው በማየት ሰብስክራይብ ምልክቱን መንካት እንዳይረሳ። ወደ ቪዲዮ እንሂድ። መጋላ ደቻቱ አካባቢ ነው ተወልጄ ያደኩት። ቆንጆ ለመሆን ምን አነሳሳሽ? እግዚአብሔር ደስ ይላል። በቤተሰብ የፖሊስነት ሙያ ላይ ያለ አለ? አዎ ዋና ሳጅን ሆና ነበር የወጣችው። ቤተልሔም ወንድሙ ትባላለች። አሁን ግን የድሬዳዋ ፖሊስን እየሰራችበት አይደለም ያቃለች። ግን ታላቅ እህቴ ነች። እሷ ፖሊስ ነበረች። ምክንያቱም አሁን ሰው ሁሉ ሆስተሱኝ ማስታወቂያ በሰሪ ምናምን አይነት ጥያቄ ሲመጣ አንቺ ግን ፖሊስ ያልሽበት እኮ የሆነ ምክንያት ይኖርሻል። አስተዳደግ ላይ ስታዩ አሁን ለምሳሌ እናትሽ እና አባትሽ አካባቢ ሲያሉ ነበር። እነሱ ሲቪል ናቸው። ፋዘር በህይወት የለም። እናቴ ያለች ይወዳር ወልዴ ትባላለች። በጣም ነው የምወዳት፣ በጣም ነው የማከብራት። ታላቀቴ እንዳልኩ ከቤተልሔም ወንድሙ ፖሊስ ነበረች። ከ10 ዓመት ኦልሞስት ከዛ በላይ አገልግላለች። ስለዚህ እሷ ተጽዕኖ ነው ሊባል ይችላል። ተጽዕኖ ሳይሆን በቃ አያለሁኝ ስትወጣ ስትገባ አካባቢው ላይ ያላት ተቀባይነት፣ አክብሮት፣ እሷም በተገቢው መንገድ ነው ስራዋን የምትሰራው የነበረው። ጥሩ ሰዎችን እያየ ሞቲቬት ትሆናለህ። በዛ ልክ ነው። ከዛ ውጪ ደግሞ ፖሊስነት እንዳልኩ የተከበረ ሙያ ነው። ለሀገር መቆም፣ እንባ ማበስ፣ የሰው ደም እንዳይፈስ ማድረግ። አሁን ለምሳሌ ሴፍሽ እዚህ ጋር የሆነ ነገር ቢፈነዳ ቀድሜ እኔ ነኝ ከፊትህም አለው። ይሄ በቃ ሁላችንንም በመረመረም በጣም ደስ ይለናል። ጀርጋቢ ኧረ ተይ ረፊተይ ይሄ ሀያውን ሰውዬ ምንም ጭንቅላት የሌለው ሰውዬ። ኧረ ቤካያቸው ወደድኳት ልጅ እንዴት ልንገራት? አንተ ወንድ ልጅ አይደለ እንዴ? ቆፍጠን በልና ደፍረህ ንገራት እስቲ። እሱማ አያግተኝ እንዴ? አንተ ምን ሆነህ ነው የታሰርከው? ኧረ አንተ ነህ ጉድ ያረከኝ። ደሞ እኔ ምን አረኩ እንዴ? ደፍረህ ንገራት ብለኸኝ ደፍሬ ስነግራት ከሰሰችኝ ገባሁ። አንተ እንጭቅልጭ እኔ ታዲያ እንደሱ አልኩ እና እንዴት ነው አለም ይሄ እንደኔ ሰው እስከፈለጉት የኪሎ ግራም መጠን ድረስ መሸከም የሚችል እንዲህ ማለት ማስታወቂያ ተጀመረ። እንደብሩ ባለጌ ነው። ባለጌ በጣም ባለጌ ነው። ደግሞ እንደዚህ ጀመራችሁ። ቤተሰብ እስከ 46 ዓመት ያሳደገኝ እንጂ ከዛ በኋላ ድነቱን ያበቃል ቁፍጠን ብዬ ነው ስሬን የምሰራው። ብራዘር በግዱንያ ነው እንደሚያስገቡት በጣም ጉሩም ተዘባው 46 ይላል እንዴ? አይኖርም በይው አይታዘውም። የኔ ቤተሰብ በጣም ማሹር ናቸው። በጣም ማሹር እናናቅም እንዴ? አያት በብረት ምጣድ የተነሳ ጸባ አይደል እንዴ? በመቁያ አናቷን ብሎ ይገደላል። ሰክሳለን እንዴ? ባያት አይመጣም። ሲጀመር አንተ ሰዓት ሲጀመር ቴዘር እየተጮቱ እግራቸው ላይ ተጠምጥመው አይደል እሳቸው ታች ደም ግፊታቸው እላይ ነክቶ የሞቱት እስማሽ አመታታቸው ነው የሚገርመኝ። ሲጀመር በቀሚስ እንደዚህ እስማሽ ይመታሉ። ግራ ቀኝ አዋክ ወዛ የብሶት አደባባይ ሻምፒዮን ነበሩ። ራሱ ይሄን ነው መንግስት የእንጨቱን ስርጭት ቀየረባቸው እንጂ እስካሁን በህይወት ይኖሩ ፊልም ነው ያመጡት። ካልሲ እኮ አይደለም መቀነትና ሸሽኩ በጣም በቀመጠል ነው ያደጉት። ኧረ እንዴ ዳይፐር ነው እኮ ያደጉት። በስካ ሲሞቱ ነገር አድርጎት ስራት ያየኝ በስማ በጣም አንተ በጣም ቢገርምኝ በጣም ካቡ ነበር እኮ የዛ በቀሚስ ስማሽ ይመታል። አንቺ ለሲቾት ነው ጉርጌ ሲቆፍሩ ነው ክረምቱን ያስወጡኝ ነበር። በህይወት ቢኖር ብይን እጮት ነበር። ከማን ከናያት ጋር አንተ ነገር አይመቸኝ ምንድነው? በሰዓት አለመምጣት ነው ለቀልዳኒ እንደዛ እንትን አይሞት ሰዓት ስራ አገኙ ረከልተላው የሞቶ ስራ አገኙ። እሺ ደውለው እንገዱት እንዴ አበበ ይባላል። አበበ በሱ በላ ነው። አይ አበበ በላይ ዳምጤ ሲኖትራክና ይሄ አስፋልት የሚዳምጠው መኪና ሁለቱ አንድ ላይ ተባብረው ጀርባሽን ይዳምጡሽ። ደሞ እኮ ያፍሩ ደምየው እንዴት ነው የምትዘጉት? እውነት እንዴት ነው እንዴት ነው ግን? እኔ እኮ አንዳንዴ የምር ቃላት ያጥረኛል። በጣም ነው ቃላት የሚያጥረኝ። እንዴ የምር አንዳንዴ የምታመጡት ቻሌንጅ ማለት ነው የሆነ ሰውን ለማናደድ የሰውን ጭንቅላት ወይኔ ራሴን መጣው ምንም ልላችሁ አልችልም። የሚዳምጥ ነገር አናታችሁን፣ ጀርባችሁን፣ እጃችሁን ይዳምጠው። በኢንፊኒክስ ስልክ የተማረው ጀለሰ ኤክስቼንጅ ለማድረግ ሲሞክር ሰላም ነው አባቴ። ሰላም ነው አለን። ስልክ ኤክስቼንጅ ማስደረግ ፈልጌ ነበር። ምንድነው ስልኳ? ኢንፊኒክስ እና በበቆሎ ይመቻል። ሳትናዋ ሚታ በዛብኝ
ሳትናው ትጥሩኝ ባንቺ ሳትናው አልቀረም መውደዴ። ሞራሉ መቼም ነው ተሰብሮ የሚመለሰው። እስክንድር ይህ ሰው የፊቱን ሳይራዝ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ። እሺ ይሄ እኔ ነኝ። እሺ እቺ ደግሞ እማዬ ናት። እሺ ይሄ ደግሞ እስክንድር ነው። እስክንድር ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ? ምን እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ እማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሉ የሚሄዱ። በእናትህ አባዬ እንዳታወራ እሺ? አባዬ በቃ ከጨረስክ እኔ ደረጃዬንም ልሳለሁ። ጭራሽ ደረጃም አለ። ምን ይባላል? ይኸውልህ ትሰማኛለህ? ከዚህ በኋላ እኔ እናንተ ነገር እዚህ ጋር ያበቃል። ፍቅር ምን አደረኩ? ዝም ብሎ ወደዛ ደግሞ ምን አደረኩ ይለኛል እንዴ? ግንብ ስር ከሌላ ሴት ጋር ስትሳሳም እኮ ጓደኛዬ ተነግራኛለች። ኧረ ግንብ ስር ፍቅር በቃ ይቅርታ አድርጊልኝ፣ ሴጣን አሳስቶኝ ነው። ኧረ እባክህ ሴጣን አሳስቶኝ ነው። ማንም ሰው መጠየቅ ይችላል። ሴጣን በፍቅራችን ይከራል። አይ ስዌር ቱ ጋድ። እሱ ብቻ እኮ አይደለም፣ ይሄ በሆነ ባልሆነ የምትቀልደው ነገር ራሱ ትክት ብሎኛል። ሁሌ ቀልድ ቧልት። ቀልድ እኮ ይሁን ምን ሆናል? ለካ አልነገርኩሽም። ምኑን ፍቅር እኔ ኮፒ ነው የሚባል በሽታ አለብኝ። በቃ የበሽታ በሆነ ባልሆነ እንድትስቂ እንድትቀልጂ ነው የሚያደርግሽ። በቃ ወይኔ ጉዴ! ፍቅር ታክመን ቢሆን ያውቁ ምን በቪያግራ ነው? ይሄ እረዳለሁ። ግንብ ስር ከሴት ጋር ስትሳሳም የነበረውስ ምን ይባላል? ግንብ ጥብስ። ባለቤቴን አላስተዋወኩም አይደል? ተዋውቃት። ሰላም ነው? እንዴት ነሽ? እስኪ ምከረው። ከተዋወቅን ጀምሮ የመነጽር አላውልቅ ብሏል። እስኪ ምከረው። በቃ አይደለም፣ በቃ ከድሮም እኮ ነው። ሳያገኝሽ በፊት እኮ ነው ጭክ የምትለው ባህሪያት። በቃ ቀይር ከተባልክ ነው የመስሏችሁ ነው አይደል? ለኔ እኮ ቁልጭ አድርጎ ነው የሚያሳየኝ። ምን ያሳያል? ይኸውልህ አዳዲስ እንደውም እንካስት የኔን ሞክር እስቲ። አዳዲስ መነጽር ሞክር እንጂ። አይ በለው ወይ በገዛ ጆሮ ዘረስበለች። እኔ በህይወቴ ሁለት ሴት ነው ማቅ። አንዷ እናቴ ነች፣ አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው። እና ደግሞ በሃይማኖት ጠንካራ የሆነው እንደወዳለ ጠንካራ። እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣው። ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ እንግዲህ በቃ። ግን አንቺ ምን አይነት ነው? ሌላስ ምን አይነት ወንድ ይመችሽ? ታማኝ፣ ሰው አክባሪ፣ የሚወደኝ። እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለ እኔ እኮ ነው የምትወሩ። ለምን ስሜን አጠሩኝ በቀጥታ? አንተ ነህ በይኝ። የምሬን እኮ ነው። ግን ሰው ስትወድ ምን ያህል ነው? ከባድ ጥያቄ ነው የጠየቅሽ። እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ። ምንም ልልሽ አልችልም ከዚህ በላይ። ጓደኛ ግን ለምንድን ነው አሬ ያወራል ኢባራ ቋጣሪ። እኔ ግን ችዬ ፌስታል አልቋጠርብሽም። ያለኝን ነው እንዳለ ዘርግፌ ላንቺ የምሰጠው። ይቅርብሽ፣ አይሆንሽም። ቆይ እስኪ እኔ ምን አንተም እንደሱ ሰው አክባሪ፣ ታማኝ፣ ሃይማኖተኛ ነህ? አይ እኔ እንኳን ሀብታም ነኝ። የምርህን? እኔም እኮ መጀመሪያ አንተ ነበርክ ተመቸኝ። ምን ያውላ መስፈርት በገንዘብ ተተካያልሽ ነው እንዴ? ምን ሂድ በቃ። ምንም እኔ እንደሱ ሀብታም ሆኜ ቪላ ቤት ባይኖረኝ እንኳን የልቤን አዳራሽ ግን መኖሪያሽ ታደርጊው ነበር። ምንም ፍቅር ጠብቂኝ እንጂ ምን ሆነሽ ነው? በጣም ነው ያሳፈርከኝ። እሺ ምን አደረኩኝ? አንተ እንዴት ድግስ ላይ ሰው 5 ጊዜ ምግብ ያነሳል? ጓደኞቼ ፊት በጣም ያዋረድከኝ። እሱማ እንኳን ማፈርሽ። እንዴት 5ቱንም እኮ ያነሳሁት ለሷ ነው ብዬ ነው። የባሳት አወይ ውርደት። እባክህ አንተ እንደው ነገር አራር ነው የሚለው። እኔስ እችላለሁ። እንደው ሰው ቤት ስንሄድ እንኳን ዝም በል እባክህ፣ ምንም አታውራ እባክህ። ነገር አራር ነው የሚለው። አሁን ይኸውልህ አባት ቤተሰቦች ቤት ልንሄድ ብትከፍተን እነግርሃለሁ። እባክህ እንዳታወራብኝ እሺ? በቃ እነግርሃለሁ እባክህ። እና ደህና ናችሁ? እንኳን በሰላም መጣችሁ። ደህና ናችሁ? ደህና ነን እኛ። እንዴት ናችሁ ታዲያ እናንተ? እኛ ደህና ነን። ተጫውት እንጂ እኔ ልጅ ምን ነው ዝም አለ? አይ እናቴ ምንም ነገር እንዳታወራ ነገር አራር ይላል ብላኛለች። አራር? የምን አራር ነው የሚለው ደግሞ ነገሩ? ለምን ነው እንደዚህ የምትይው አንቺ? እኔ አንተ ነገር ለኔ ማርማር ነው የሚለኝ እኔ ልጅ። አያቴ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ምንድን ነው?
እና ግን ይሄ ሁሉ ልጅ የወለድሽበት ምን ያህል ቢሰፋ ነው? የፈራችሁ ደረሰ። እውነትም አራር እንደምን አይነት ልጅ ነው ያለሽ አንቺ?